ልትሄጂ ነው? አትጩይ፣ ዝም በይ። ለአባዬ ምሳ ሰጪውም እንዴ? አፈርቢ። አሁን ነው የበላው። ለካ አሁን ነው የበላው። በቃ ይነሳ። ምን ይሰራል ተኝቶ? ምን አገባሽ? የሚያገባሽ ነገር አለ? ይተኛበት። ተነስ ተነሳ፣ ተነሳ፣ ተነስ፣ ተነሳ፣ ተነሳ። ልክ እንዳንበሳ ገብቶኛል እኮ አንቺ ተንከሲስ። አባን ነው ተነስ ምትይው? መብቴ ነው። ዘፈኑን የዘፈንኩት። እሺ በጸባይ ልለምንሽ፣ አትቀስቅሽ። ኧረ እህቴ ሂጂ፣ አልቀሰቅሰው። እውነትሽን ነው? የምር ስልሽ። እሺ የኔ ማር፣ የኔ ወርቅ፣ የኔ ቸኮሌት፣ የኔ ፍቅር፣ የኔ ከረሜላ፣ የኔ ጣፋጭ። ይበቃኛል እህቴ፣ በቃ ሂጂ እንዳይረፍድብሽ። እሺ በቃ ቻው። እሺ ጎበዙ ተማሪ። ኧረ ወንዱ ምንድን ነው? መንገድ ላይ እያስተዋለ ነው። ሆ ያን ልትሄጂ ነው እንዴ የለበሽው? ጓደኞቼ ጋር ዲቪና ወደዛ ደግሞ ደህና ጓደኛ እንዳላት ጓደኞቼ ጋር ወገኛ። ጉድ እኮ ነው እናንተዬ። ኤማዬ ውሸት አይዋሽም ብያለች። ከአባዬ የዘይትና የጤፍ እጥፍ እጥፉ ትቀበለዋለች። ምን? ኧረ ዝም በላት ነው ያሏሽም። የዋጋውን ነው የምቀበለ። ጠርጥር ያለው እንግዲህ መረክተው አባዬ ውሸት አይዋሽም እያለ የደሞዙን ግማሽ ነው የሚናገረው። ደግሞ ካንተስ ትናገራለች። ገዛኛል ወንድሜ መብራት ክፈል ተብሎ ሲላክ ፍቅረኛውን ነው የሚጋብዝበት። ስለዚህ በቅርቡ መብራታችን ይቆረጣል። አንተ አራውቃ ነው በፈርጅና በሻማ እህቴ ደግሞ ዱማን ሄር ለመግዛት ብላ በማጊና በአባዬ ስም ከሰፈሩ ሰው ተበድራለች። ጉድ ሳይሰማ አውቃ ነው በእኛ ስም። ቆይ እኔ ምን ይሻለኛል? አንተ ደሞዝን ትደብቃለህ፣ አንተኛው ደግሞ መብራቴን ታቆርጣለህ። አንቺስ ብትሆኚ ኪስንና ከኔ ጋር ትበጃቻ አንተ መብራቶች ስላዳመጣችሁኝ አመሰግናለሁ። ኤልያ እማዬ በግ ይገዛልን ነው? አዎ የስ እማዬ የባህል ዘፈን ልትፈልልሽ ዝፈኝልኝ። እምዬ ይነሱ ይበሳበሱ ይነሳነሱ ነው የሚባለው። እሺ በቃ በጎ ይመጣም እንዴ? ወይ ሃሎ ስንዱ በገዝቼ እኮ ማሰሪያ ገመድ አጣለሽ እንዴ? አንድ ላይ አስናቅቃለች። ሃሎ አስናቅዬ በገዝቼ እኮ የሚግጣው ሰራጣው እናንተ ጋር ሰራለ እንዴ? በጉ መጣ። ክፈች ቶሎ። በጉስ የታል? ታኮላ ለባህል አንድ ሁለት እንበል ሲለኝ ለሰፈር ልጆች ሰጥቻቸው መጣ። እነሱ ይዘውት ይመጣሉ። እነማ? እነ ቦቸራ። ወይኔ ጉዳ! አንተ እኮ ነው የለቀቅከው። በቃ ከዚህ ሰፈር እንጥፋ። የገባንበት ገብተው ነገር እንድልሽ ቆረጠ እንንገርሽ ነው። በጋችንስ ፋዘርሽስ አመለጠ። ታዲያ ምን ችግር አለ? አባዬ እኮ አይቆጣም። ንግቡና ንገሩት። ካልተቆጡማ እሺ አባዬ በዚህ ጥላት መጡ። ጉዴ! ፈራጣጣ ፈራጣጣ። አው ጦሳችሁን አደንግጡ። ሚጥዬ የውጭ አንበር ቆልፊያ አለ። ታኮላ ሬዲ ሚጥ ውሻውን ፍቺ። እሺ አናደረሰ ለፋዘር ደግሞ ልናጠና እንደምንሄድ ነው የምንነግረው። እሺ እሱ አያሳስብም። ግባ በቃ። ማነው? ወንድምሽ አለ አለ። እሺ አንተ ልጅ። አቤት። አሁን የእህቴ ጓደኛ መጣ። አባዬ ብር ሸልማት ሊሄዱት። ለምን? እውነቱን ነግረውት ነው ማለት ፍቅረኛቸው ጋር ሊሄዱ እንደሆነ አምሽተው እንደሚመጡ። ኧረ እባክሽ አንተም እውነቱን ከነገርከው እንደነሱ ተዝናኑበት ብሎ ብር ይሰጣቸዋል። እንደዛ ከሆነማ እኔ የምናገራል። ደህና ዋሉ ፋዘር። እንዴት ዋል? የት ልትሄዱ ነው? እሱ እኮ ፍቅረኛውን ቀጥሯት አካሂደኝ ብሎኝ ነው። ፍቅረኛ? ሴቶች ደግሞ ፋዘር ያውቁ የለ ብር ይወዳሉ። እኛ ደግሞ ምንም አልያዝም። ደግሞ እና እኔ ልስጣችሁ። አስቸገርነውት ግን ሌላ የምትሄዱበት ማለቴ እንድጨምር። ከዛ መልስማ ክለብ ገብተን ትንሽ ፈታ እንላለን። ልጁ ምን አጭሶ ነው? እሳይ እዛማ ከሆነ ታድራላችሁ። ልሎት ስል በቃ እናጠጋበን ልስጥክ። እሺ መደሪያ አንተኛው ደግሞ እሺ ጋቢና ልቀበላችሁ። መጨረሻው ወንበር ላይ ያለ ሰይኔት ነው። እንዳትቀበላል እሙ እንዳሰጪ። እሺ ማዬ ሰምቼሻለሁ። እሺ ማዘር ሰምቼሻለሁ። እሙ እንዳሰጪ ብር ሞባይልሽን ደግሞ በስነ ስርዓት ያዢ፣ ስትዝረከረኪ እንዳይሰርቁሽ። እማዬ ማዘርሽ ናት? አዎ እናቴ ናት፣ ልጄ ናት። መጨረሻው ወንበር ላይ ያለች ልጄ ናት። እሙ አይዞሽ እሺ እንዳፈሪ። ትንሽ ልጅ ናት እኮ ስትታይ ትልቅ ትመስላለች እንጂ ትንሽዬ ልጅ ናት። እሙ እንጂ ትልቅ ልጅ አይደለሽ እንዴ? ምንድን ነው የሚያስፈልግሽ? አይ እማዬ ዝም ብለሽ ነው የምትጨነቅ እንጂ ትልቅ ልጅ። ማነው ረዳት? ትልቁ ፎቅ ጋር ስንደርስ እንድታወርደን አናውቀውም። ገና ነን ማዘር።
ማዬ እኔ አውቀዋለሁ ስንደርስ እነግርሻለሁ ነበር ታውቂያለሽ አንቺ መንገድ የምታውቃት መስሎኝ ልጅ እኮ ናት በጣም ትንሽ ልጅ ከቤት ራሱ ባለቃትም አፈር ተቀመጭ ረዳት እንድታወርደን አናውቀውም ማዘርዬ ትልቁ ፎጋ ስንደርስ እነግርሻለሁ አሁን ግን ገና ነን ማዘር እንዳታልፈን ነግሬሃለሁ በሩ ላይ ነው የምትጥለን እንዴ ሚጣ አያምንም እኮ ነግሬሻለሁ ሚጣ ይኸው ጎረቤቶቹን ጠርቼ ለራሳቸው ጥፍጥግ አድርገው እንዲሱ ነው የማደርገው ያማልብኝ ማየ በእናትሽ ዋ ሚጣ ዴ እኔ የሚያለቅስ ልጅ አሉት እንዴ አታልቅሽ በቃ ያው ጨረሱ እኔ ምን ይሻለኛል ዶክተር አፈር ነካች መብላት ነው ጭቃ ነካች መብላት ነው እጇ አትታጠብ ያው ማዘርዬ ልጆች ስለሆኑ ሳይታጠቡ ብዙ ጊዜ ሊበሉ ይችላሉ ግን ሳሙና መጠቀም አለባቸው በምን አይነት ሳሙና ብትታጠብ ቆንጆ ታዲያ ለምን አይፓስ ሳሙናን አይጠቀሙ እስቲ ጠቀሜታው ምንድን ነው ጠቀሜታውማ ጸረ ባክቴሪያ ሳሙና ስለሆነ በአንድ እጥበት እስከ 99.9% ባክቴሪያና ጀርሞችን ይገላል ከተልባ ስለተሰራ እጃችንንም ገላችንንም መታጠብ እንችላለን ከሻወር በኋላ ቆዳ ያደርቅም አይሰነጣጥቅም በዛ ላይ ቶሎ አይሟሟም ሙሽሽ አይልም የተሻለ ጥራት ስላለው በተመጣጣኝ ዋጋ ይገኛል ከጂም በኋላ ከምግብ በፊት እንዲሁም ደግሞ ከትራንስፖርት በኋላ ለተለያዩ ሁኔታዎች መጠቀም እንችላለን የተሻለ ምርጫ ለቤተሰቡ ንጽህና ስለሆነ እየገዛችሁ ተጠቀሙ ሳምሪ ክራሽ አክት ኖርማል ዝም ብለን ነው የምናልፈው አንቺ አንቺ አምሻንቴ ትወድሃለች ሲንግል ናት አቤት ምንድን ነው ሚጣዬ እህትሽ የለችም አለች ፈልጋት ነው አዎ ሚጣዬ እናትሽ ሳሰማ ትገቢና በጆሮዋ ልጁ በር ላይ እየጠበቀሽ ነው በያትሽ ቶሎ ወይ ኧረ ችግር የለውም እማዬ ሳሰማ እነግርልሃለሁ እዚህ ጠብቀኝ ምንድን ነው እማዬ ምንድን ነው እማዬ ነይ ቁጭ በይ ምንድን ነው የምትጮሁት ይሄኔ የባለፈው ልጅ እናትሽ ሳሰማ ነይ ብሎሻል በር ላይ እየጠበቀሽ ነው የባለፈው ልጅ እማዬ ባለፈው እኮ ይሄ ልጅ መጥቶ አንቺ ሳትኖሪ ምግባችንን በላብን ቲባችንን አየብን እኔ ደግሞ ውጪ ብሎ አስወጥተውኝ ነበር አይደለም ቆይ እማዬ እንደምታስበው አይደለም ላስረዳሽ እማዬ በር ነይ ስሚ በር የሚያንኳኩ ያስናቁ ልጅ ነው እናትሽ አለች ወይ ካልሽ የለችም ነው የምትይው እሺ እላለሁ አቤት ሚጣዬ ማዘር የለም እናቴ የለችም የት ሄዶ ነው እንዳትናገሪ ብላኛለች አሃ ከረሜላ ከሰጠሽ ግን ትነግሪኛለሽ እስቲ ያለህማ እንዴ ከረሜላ ይሄው እማዬ ካለች ና ግባ ወይ ማዘር አሉ እንዴ ወይ ዳንዬ መጣህ እንዴ ምን ነው ማዘር እርሱ ዋሽቶ እንዴት ልጅቷን ልትዋሽ ያደርጋል የኔ ልጅ ወድጄ እኮ አይደለም እናቴ እኮ ያበደረችኝ ብር አምጪ ትለኛለች ብዬ ነው እኔስ የመጣሁት እናቴ ልካኝ ነበር የላከችኝም ደግሞ ለአንድ ለበጎ ስራ ነው የምን በጎ ስራ የኔ ልጅ በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለሚገኙ መነኮሳት እርዳታ እናደርግ በልና ተናገር ተብዬ ነው የመጣሁት በእናንተ በደጋግ ኢትዮጵያኖች ድጋፍ የእናቶች ባት ተሰርቶ አልቋል ወቅቱ ጾም መፍቻ ነው እኛ ጮማ ለመቁረጥ ስናማርጥ ፀሐይና ብርድ የሚፈራረቅባቸው አባቶች አሉንና እንድረስላቸው የእናቶች ባት እንደሰራንም የአባቶቻችን ባት እንስራላቸው